የቶማስ ሳንካራ ልጅ ተብሎ የሚጠራው ብዙ አፍሪካውያን እኛም ምን አለ እንዲህ አይነት የቁርጥ ቀን ልጅ ቢኖረን ብሎ የሚመኙት በሰከንዶች ለውጥ የተገኘ የቡርኪና ፋሶ ልጅ ነው። በምዕራባዊው አፍሪካ ትንሽ ሀገር ብቻ በምትመስለው ቡርኪና ፋሶ ውስጥ በዘመናዊ ታሪክ ውስጥ በደንብ የተማረ ለውጥ በሚጠበቅባት ሀገር ውስጥ የወታደራዊ ደም በተሞላበት ወኔ እጁን ከፍ አድርጎ ወደፊት መጣ። እሱም ካፒቴን ኢብራሂም ትራኦሬ ይባላል። በ1998 እንደ አውሮፓውያን አቆጣጠር በቡርኪና ፋሶ ውስጥ በቦቦ ዲዮላሶ ተወልዷል። በአንድ አነስተኛ ደረጃ ቤት ውስጥ ያደገ ሲሆን ትምህርቱንም በአግባቡ ተከታትሏል። በትምህርቱም እጅግ ፈጣንና ጎበዝ ተማሪም ነበር። በቅድሚያ በቴክኖሎጂና በኢንጂነሪንግ ዘርፍ ትምህርቱን አሳካ። በመቀጠልም ወደ ወታደራዊ ስራ ተመለሰ። እርሱ በጦር ሜዳ እንደ ማንኛውም ወታደር በመሆን ጊዜውን አሳልፏል። ከዛም ከፍተኛ ብቃት በማሳየቱ በአጭር ጊዜ ከሚጠበቁት መኮንኖች ጋር አንድ ላይ ተዋወቀ። ካፒቴን ትራኦሬ በዘመኑ ሰራዊት ውስጥ እየተገኙ እውነተኛ ግዳጃቸውን ከሚወጡ የቁርጥ ቀን ሰዎች መካከል አንዱ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ2022 በሰከንዶች በተፈጠረ የመንግስት ግልበጣ በዚያን ጊዜ ይመሩ የነበሩት ፓውል ሄንሪ መንግስታቸው ወደቀ። ትራኦሬም በቀድሞ መንግስት ውስጥ የደህንነት ኃላፊ ሆኖ የሚሰራ ነበር። በመንግስቱ መውደቅ ትራኦሬ እጅጉን ይስማማ ነበር። በዚያም አዲስ ምክትል ፕሬዝዳንት ሆነው ተሾሙ። ቡርኪና ፋሶም የቶማስ ሳንካራ ልጅ ብላ ተወድሰዋለች። ካፒቴን ትራኦሬ የዘመኑ የቶማስ ሳንካራ ምሳሌ ነው ይሉታል። ከ20ኛው ክፍለ ዘመን ጀምሮ እስከ መካከል ድረስ በአፍሪካ የተነሳ የዜጎች ማህበረሰብ ዘመናዊ አመራርን በማድረግ የታወቁም ነበሩ። በግልጽ በእንጀራና ውሃ ላይ የሆኑ ህዝብን አስተውሎ የገንዘብ ኃይልን አሰባስቦ ህዝብን የሚያሰራ አሰራርን ጀመረ። ቶማስ ሳንካራ የውጭ ጥገኝነትን ፈጽሞ የሚቃወም ታጋይም ሰውም ነበር። አሁን ኢብራሂም የዘመኑ ሳንካራ ተብሎም ይጠራል። ካፒቴን ኢብራሂም ትራኦሬ ለትንሽ ህዝብ ደህንነት ህጉን እንዲያገኝ የሚረዳ እና እውነተኛ አፍሪካዊ አገዛዝን በውስጥ የያዘ ህግን መስርቷል። አሁን ላይ በካፒቴን ኢብራሂም ትራኦሬ መሪነት ቡርኪና ፋሶ የውስጥ ደህንነትን ማረጋገጥ፣ የትግል ኃይሎችን ማቋቋም፣ የውጭ መብትን መጠበቅና ማህበረሰብን በውስጥ ህብረት የማካተት ስራን እየሰራ ይገኛል። በልዩ ሁኔታ ከፈረንሳይና ከምዕራባዊ ኃይሎች ያለውን ግንኙነት በማቋረጥ ከሩሲያ፣ ማሊ እና ኒጀር ጋር አዲስ ውልን በመፈራረም አዲስ ስምምነትን ፈጥረዋል። ትራኦሬ የመንግስት ስርዓትን በማደስ አዲስ የፖለቲካ አቋምን ቀርጿል። ማህበረሰቡ ወደ ፍትህ፣ ብሔራዊ ተነሳሽነትና ሰላም ለማምጣት እየታገለም ይገኛል። እንዲሁም ሀገሪቷ ከውጭ ጥገኝነት እንድታመልጥ የራሱን ትግል እያደረገም ይገኛል። በተለይም ከፈረንሳይ ጋር ባለው የተለመደ ኢኮኖሚና የፖለቲካ ቁም ነገር ራቅ ብለው ራሳቸውን አግኝተውታል። ሩሲያ እንደ አዲስ ወጣት አጋር በመመልከት የራስ ገዝነትን ዓላማ ለመግለጽ ሞክረዋል። ሀገሯ ከሩሲያ ጋር ባደረገችው ስምምነት የተለያዩ የጦር መሳሪያዎችን መግዛት ስለቻለች ህዝቡን ድንገተኛ ጉዳት ከመምጣት ይከላከለዋል። እንዲሁም በሳማን ሚዲያ ቴክኖሎጂ እና ቴሌቪዥን የመረጃ መስመሮችን በመዘርጋት በግልጽ ሁኔታ ህዝቡ እውነተኛ መረጃን እንዲያደርግ አድርጎታል። ካፒቴን ኢብራሂም በቴክኖሎጂው ዘርፍ የተደራጀ አገልግሎት መስጫዎችን አቋቁሟል። በዚህም መንገድ የመንግስት አገልግሎት በቀላሉ ወደ ህዝቡ እንዲደረስም ማድረግ ችሏል። ካፒቴን ኢብራሂም የቶማስ ሳንካራን ፈለግ በመከተል ፖለቲካዊ አንድነትን፣ የሀገር ውስጥ ተጋድሎን፣ የውስጥ ሀብትን መጠበቅና የፖለቲካ አንድነትን ስራ እየሰራ ነው። በሀገር ውስጥ የሚገኙትን የወርቅ ሀብቶች ወደ ሌሎች ሀገር እንዳይዘዋወርም አግዷል። ሀገር ውስጥ ያሉ የቲማቲም 2 ፋብሪካዎችን መመስረት ችሏል። በ2023 በማሊና ከኒጀር ጋር ባለው በተባበሩት ስምምነት የሳኤል መንግስት ህብረትን ፈጠሩ። ይህ ህብረት ዓላማው ሁሉም ሀገሮች የአካባቢ ደህንነትን አስመልክቶ የተቋቋመ አዲስ ማህበር ነው። ትራኦሬ ሀገሩን ምርታማ ለማድረግ የራሱን አስተዋጽኦም እያደረገ ይገኛል። ኢብራሂም ለአካባቢ ነዋሪዎች የእርሻ ማሽነሪዎችን፣ ዘመናዊ ዘርና የተለያዩ የማበረታቻ ስጦታዎችን ለአካባቢ ነዋሪዎች አበርክቷል። የአካባቢ ነዋሪም ይህንን ስለተደረገለት እጅጉን እያመሰገነ ይገኛል። እንዲሁም ከአውሮፓና ከምዕራባውያን የሚመጡ የምግብና የመጠጥ ዕቃዎችን በአስደናቂ ሁኔታ በመቀነስ የአካባቢው ምርቶች በማስፋት እንዲጠቀሙ ማድረግ ችሏል። ከሁሉም የበለጠ ተስፋ ያሳየው ነገር ቢኖር
ትራኦሬ ዲሞክራሲን በማስተካከል ፍትሃዊ ምርጫ እያዘጋጀ መሆኑ ነው። ምርጫው የፖለቲካ ትስስርና የውስጥ መስማማትን ያመጣል ተብሎም ይጠበቃል። ትራኦሬ ባደረጋቸው የዲፕሎማሲያዊ ንግግሮች መካከል ሁሉንም በግልጽ ሁኔታ በምርጫ ለመፍታት ተስማምቷል። ነገር ግን ምርጫው እስካሁን መቼ እንደሚደረግ ቀኑ ግልጽ አልሆነም። ውድ የመረብ ቲዩብ ተከታዮች እኛም እንዲህ አይነት መሪ ስጠን እያልኩኝ እኔ ከወዲሁ ተሰናበትኩ። ሰናይ ጊዜ